በግጭቱ ህግ ለማስከበር በተወሰደው እርምጃ ከመገደል ከመጨፍጨፍ ከመሰደድ በላይ ሂዳት በለው እንዲሄድ አድርገው እንዲባል ሳይለንት ሆነው የገደሉት ህዝብ ብዙ ነው። ይህን ማከም ይህን ኮምፐንሴት ማድረግ ከዚህ ህዝብ ጋር አለኋችሁ ማለት ያስፈልጋል ብዬ አስባለሁ። የዚህ ሁሉ ተጽዕኖ መነሻ ምክንያቱ ግን ኢትዮጵያዊ መሆኑ ነው። አገር ወዳድ መሆኑ ነው። ኢትዮጵያ መቀጠል አለባት የሚል ስር የሰደደ እምነት ስላለው ነው። ሌላ እምነት ስላለው አይደለም። ኢትዮጵያን እንጠብቃት፣ ኢትዮጵያን እናጽናት፣ ኢትዮጵያን እናስቀጥላት። ከኢትዮጵያ መፍረስ የምናገኘው ጥቅም የለም። ከኢትዮጵያ መፍረስ የምናገኘው ትርፍ የለም። የኢትዮጵያ መፍረስ የኢትዮጵያ ብሔር ብሔረሰቦች ኪሳራ ነው። ስለዚህ እኛ ሞተንም እኛ ተቀብረንም እኛ መስዋዕት ሆነንም ኢትዮጵያ መቀጠል አለባት ብሎ የሚያምን ህዝብ ነው። ይሄ የትላንትና የትላንት ወዲያው ታሪኩ አይደለም። ኢትዮጵያ ከተወለደች ጀምሮ ይዞት የመጣው ተፈጥሯዊ እሴቱ ነው። ኢንሄረንትሊ የያዘው እሴቱ ነው። this is the virtue of ኢትዮጵያ። ይሄ እንደ ጸጋ ነው መወሰድ ያለበት። እንደ ጸጋ ነው፣ እንደ ክፋት መታየት የለበትም። ሌላ ክፋት የለውም ይሄ ህዝብ። ሌላ ክፋት አንዳችም ክፋት የለውም። ሌላ ክፋት የለውም። ይሄ ሁሉ ግፍና መከራ እንዲሸከም የተደረገው እድሜው የተነጠቀው ባህሉ የተነጠቀው ሃይማኖቱ የተነጠቀው ማንነቱ የተነጠቀው ስነ ልቡናው ክብሩ ጀግንነቱ የተነጠቀው ለኢትዮጵያ ባለው ስሜትና ቁርጠኝነት ነው። ለሀገር ባለው ስሜትና ቁርጠኝነት ነው። የተለየ ሰንኮፍ ስላለበት አይደለም። ጥላቻ ነው። የአማራን ህዝብ ከሌላው ማህበረሰብ ለመነጠል ነው። ይህ ህዝብ አልተጠቀመም። በየዘመኑ ሲቀጠቀጥ ሲደቆስ የነበረ ህዝብ ነው። በየዘመኑ ስለዚህ ይህን ህዝብ ጨቋኝ ብለህ ለመፈረጅ የሚያበቃ እድል በፍጹም የለም። ጭቆናን የምንረዳበት ሌላ ናሬሽን ከሌለ በስተቀር ስለሆነም ለኔ ይሄ ያላግባብ ጨቋኝ የተባለ ህዝብ መካስ አለበት ብዬ ነው ማምነው። የመጀመሪያው መካስ አለበት። በጉልበት የተወሰደበት በተዛባ ትርክት የተወሰደበት የመልማት እድል ተመልሶ ሊሰጠው ይገባል። በጉልበት በተዛባ ትርክት የተወሰደበት የመልማት የማደግ እድል ሊመለስለት ይገባል። የዚህን ህዝብ እድል ለዘመናት እንዲነጠቅ አድርገናል። የመልማት እድሉ እንዲነጠቅ አድርገናል። በህይወት የመኖር እድሉ እንዲነጠቅ አድርገናል። ላይፍ ስፓኑ እንተንት ነው ከተባለ የመጨረሻ ዝቅተኛ ነው። የመጨረሻ ከየትኛውም አካባቢ የተለያዩ ወረርሽኞች፣ የተለያዩ ቋሚ በሽታዎች በከፍተኛ ሁኔታ ገዝፈው ተስፋፍተው የምናገኘው አማራ ክልል ነው። ለምን ከተባለ በተሳሳተ ትርክት ይሄ ህዝብ ከፍትሃዊ ተጠቃሚነት እንዲነጠል ተደርጓል። በተሳሳተ ትርክት ከፍትሃዊ ተጠቃሚነት እንዲነጠል ተደርጓል። ይሄ ብቻ አይደለም እኮ በአግሮ ሜካናይዜሽን ለክልሉ አይደለም ለሀገሪቷ ወሳኝ ፈርጥ ይሆናሉ ተብለው ይታሰቡ የነበሩ የልማት ተቋማት እንዲፈርሱ ተደርጓል። ዴሊብሬትሊ እንዲፈርሱ ተደርጓል። ስለዚህ ይህንን ህዝብ እንዴት አድርገህ ነው ጨቋኝ ልትለው የምትችለው? በባዶ እግሩ የሚሄድ ጨቋኝ፣ መናኛ ጨርቅ የሚለብስ ጨቋኝ፣ የሚራብ ጨቋኝ፣ ጤናውን በአግባቡ የማያለማ ጨቋኝ አለ ከተባለ በዓለም ታሪክ ኢትዮጵያ ውስጥ ነው። ይሄ የተሳሳተ ትርክት ነው። ይሄ ክሊርሊ የጠላት ዘመቻ ነው። ክሊርሊ አማራ ክልል ዛሬም ወላድ በሸክም ነው የምትወጣው። ብዙ ቦታ ጤና ተቋማት ላይ ሳደርስ ህይወቱ ያልፋል። ብዙ ወላዶች ታውዘንድስ
10,000 ወላዶች ጤና ተቋማት ላይ ሳይደርሱ ህይወታቸው ያልፋል። ብዙ ህፃናት በቀላሉ ሜዲኬት አድርገ ልታድናቸው እየቻልክ ጤና ተቋማት ላይ ሳይደርሱ ህይወታቸው ያልፋል። ስለዚህ ይሄ ህዝብ ያለ ዕዳው ዘማች የሆነ ህዝብ ነው። ያለ ዕዳው ጾሙን የሚያድር ግን እንደ ጥጋበኛ የሚቆጠር ህዝብ ነው። ኢሊትረሲ ሬት መውሰድ እንችላለን። አማራ ክልል ምን ያህል ሰው ነው? የአማራ ክልል እኮ ሁሉም የተማረ እኮ አድርጎ የሚቆጥር እኮ የዋህ ሶሳይቲ እኮ በየቦታው አለ። ሁሉም የተማረ የበቃ የነቃ አድርጎ የሚቆጥር የዋህ ማህበረሰብ እኮ ሁሉም ቦታ ላይ አለ ብትሄድ። ምክንያቱም አማራ ክልል የተጻፈለት፣ አማራ ክልል የተተረከለት፣ አማራ ክልል የተነገረለት የፊውዳሊዝም አፕሮች ነው። የመሳፍንት የመኳንንት አፕሮች ነው። የባለርስት የባላባት አፕሮች ነው። ህዝቡ ግን እንደዛ አይደለም። በነገስታቱ ዘመን እንውሰድ፣ በደርግ ዘመን እንውሰድ፣ በቲፒኤልኤፍ ዘመን እንውሰድ፣ ስቲል ቱዴይ የሚገባውን ያላገኘ በገዛ ሀገሩ ማግኘት ያለበትን ድርሻ ያላገኘ ህዝብ ነው። ስለዚህ በእኔ እምነት መጀመሪያ የጨቋኝ ተጨቋኝ ታሪክ ስሁት ትርክት እንደሆነ መተማመን አለብን። ጥርጣሬ ካለ ቦታው ድረስ መሄድ ነው። አውሮፕላን አለ፣ መኪና አለ፣ ቦታው ድረስ መሄድ ነው። ይሄ የሚነገረው ነገር እውነት ነው እንዴ? መሄድ ነው። ማየት ይቻላል። ሁለተኛው ህዝቡ ፍትሃዊ ባልሆነ መንገድ የተነጠቀ ዕድሉ እንዲመለስለት ኮምፐንሴት ማድረግ ያስፈልጋል። በግፍ የተነጠቁ ዕድሎቹ ብዙ ናቸው። አላግባብ የተነጠቁ ዕድሎቹ በጣም ብዙ ናቸው። እንደ ህዝብ ከኢትዮጵያ ብሔር ብሔረሰቦች ጋር በእኩልነት መኖር አለብን። እንደ ህዝብ ከኢትዮጵያ ማግኘት ያለብንን ፍትሃዊ ጥቅም ማግኘት አለብን። እላፊ ጥቅም አንፈልግም። የሶማሌ ህዝብ ተርቦ የአማራ ህዝብ እንዲጠግብ አልፈልግም። የአፋር ህዝብ ተርቦ የአማራ ህዝብ እንዲጠግብ አልፈልግም። የወላይታ የሶዶ ህዝብ እየተቸገረ የአማራ ህዝብ በቅንጦት እንዲኖር በፍጹም አልፈቅድም። ትክክል ነው ብዬ አላምንም። ግን ደግሞ የአማራ ህዝብ መጎዳት፣ የአማራ ህዝብ መታመም፣ ህማማተ አማራ በኢትዮጵያ ፖለቲካዊ ሁኔታ ውስጥ ዋጋ ማግኘት አለበት። ስለዚህ የህዝብ ከህመሙ እንዲፈወስ በጋራ መሰራት አለበት ብዬ ነው ማምነው። አጀብነ ወሎ የፍቅር ሀገር ከተገኘ ማን ካንቺ ነው ማለት